እንኳን ወደ መዝሙር ነጥብ በሰላም መጡ ውድ ቤተሰቦቻችን። ሰላም፣ እግዚአብሔር ይመስገን። ዛሬ እንደ ወትሮ ሁሉ ሕይወታችንን የሚያነቃቃ፣ ልባችንን የሚያሞቅ፣ መንፈሳችንንም ወደ እግዚአብሔር የሚያቀርብ አንድ ኃይለኛ መዝሙር ይዘንላችሁ ቀርበናል። የዛሬው መዝሙር ዘማሪ ዲያቆን ፍሬዘር ደሳለኝ የሚያቀርበው ሥላሴ ትትረመም የሚለው ነው። ይህ መዝሙር ስለ ሥላሴ ማለትም ስለ አብ፣ ወልድና መንፈስ ቅዱስ አንድነትና ስለ ምሕረታቸው በሚገርም ሁኔታ ይዘምራል። እኔም ዛሬ ከዚህ መዝሙር ውስጥ ያሉትን ጥልቅ መጽሐፍ ቅዱሳዊ እውነቶች ቆፍሬ ላወጣላችሁ እሞክራለሁ። እስከ መጨረሻው ሆነው ያዳምጡ፣ ልባችሁን ክፈቱ፣ እና እግዚአብሔር በዚህ ቃል ይናገራችኋል። ሥላሴ ትትረመም የሚለው ርዕስ ራሱ እጅግ ጥልቅ የሆነ ስነ መለኮታዊ እውነትን ይዟል። ሥላሴ ማለት ሦስትነት ማለት ነው። እግዚአብሔር አንድ አምላክ ሆኖ ሳለ በሦስት አካላት የሚገለጥ ነው። አብ፣ ወልድ፣ መንፈስ ቅዱስ። ይህ የክርስትና እምነት ማዕከላዊ ምስጢር ነው። ትትረመም ማለት ደግሞ ምሕረት ታድርግ፣ ራራልን፣ ማረን ማለት ነው። ስለዚህ ዘማሪው ሥላሴን እየጠራ ማረን፣ ራራልን እያለ ነው። ይህ ምን ያህል ኃይለኛ ጸሎት ነው! አንዳንድ ጊዜ ጌታ ሆይ ማረኝ ብለን እንጸልያለን። ነገር ግን እዚህ ላይ ዘማሪው አብን፣ ወልድንና መንፈስ ቅዱስን በአንድነት እየጠራ ምሕረትን ይለምናል። ይህ በጣም መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ ውስጥ ሥላሴ በግልጽ የተገለጸው በኢየሱስ ጥምቀት ወቅት ነው። በማቴዎስ 3:16-17 ላይ ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃው ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ከሰማያት በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ መጣ። አያችሁት? ወልድ በውሃ ውስጥ ነው። መንፈስ ቅዱስ እንደ ርግብ ወረደ፣ አብም ከሰማይ ተናገረ። ሦስቱም አካላት በአንድ ጊዜ ተገለጡ። ሌላው የሥላሴ መገለጫ ደግሞ ኢየሱስ ትንሣኤ ከተነሳ በኋላ ለደቀ መዛሙርቱ የሰጠው ተልእኮ ነው። በማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም አጥምቋቸው አለ። አስተውሉ፣ በስሞች አላለም፣ በስም አለ። ይህ የሚያሳየው አንድ አምላክ በሦስት አካላት መሆኑን ነው። በብሉይ ኪዳንም የሥላሴ ፍንጭ አለ። በዘፍጥረት 1:1-2 በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ የእግዚአብሔርም መንፈስ በውሃው ላይ ሰፎ ነበር ተብሏል። በዘፍጥረት 1:26 ደግሞ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እንፍጠር ማለት ብዙ መሆኑን ያሳያል። ይህ የሥላሴ ምስጢር ነው። አሁን ወደ ትትረመም የሚለው ቃል እንምጣ። ምሕረት ማለት ምንድን ነው? ምሕረት ማለት ልንቀበለው የሚገባንን ቅጣት አለመቀጣት ነው። ጸጋ ማለት ልናገኘው የማይገባንን በረከት ማግኘት ነው። እግዚአብሔር ምሕረትን ይወዳል። በሚክያስ 7:18 እንደ አንተ ያለ ኃጢአትን የሚያስተሰርይ የርስቱንም ቅሬታ በደል የሚሽር አምላክ ማን ነው? እርሱ በምሕረት ደስ ይሰኛልና ተብሏል። የሥላሴ ምሕረት ሲባል ምን ማለት ነው? አብ ምሕረትን አዘጋጀ፣ ወልድ ምሕረትን አመጣ፣ መንፈስ ቅዱስም ምሕረትን በልባችን ውስጥ ተግባራዊ ያደርጋል። ሥላሴ በአንድነት ሆነው ለእኛ ምሕረትን ያደርጋሉ። አብ ምሕረትን እንዴት አዘጋጀ? አብ ዓለሙን እንዲሁ ወዶታልና ልጁን ሰጠ። ዮሐንስ 3:16 አብ የምሕረት ምንጭ ነው። በሁለተኛ ቆሮንቶስ 1:3 የምሕረት አባት የመጽናናትም ሁሉ አምላክ ተብሏል። ወልድ ምሕረትን እንዴት አመጣ? ኢየሱስ ክርስቶስ ራሱን መሥዋዕት አድርጎ በማቅረብ ምሕረትን አመጣልን። በኤፌሶን 2:4-5
ነገር ግን በምሕረት የበለጸገ እግዚአብሔር ከእኛ ጋር በነበረው በብዙ ፍቅሩ ምክንያት በበደል ሙታን የነበርን እኛን ከክርስቶስ ጋር ሕይወትን ሰጠን ተብሏል። መንፈስ ቅዱስም ያንን ምሕረት በልባችን ውስጥ ተግባራዊ ያደርጋል። በዮሐንስ 16:8 እርሱም በመጣ ጊዜ ስለ ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ተብሏል። መንፈስ ቅዱስ ኃጢአተኛ መሆናችንን አሳውቆ ወደ ንስሐ ይመራናል። በብሉይ ኪዳንም ምሕረትን የሚያሳዩ ብዙ ምሳሌዎች አሉ። ንጉሥ ዳዊት ከባትሳቢ ጋር ኃጢአት ከሠራ በኋላ ነቢዩ ናታን ሲወቅሰው ወዲያውኑ እግዚአብሔርን በድያለሁ አለ። ናታንም እግዚአብሔር ኃጢአትህን አስተላልፏል አለው። ሁለተኛ ሳሙኤል 12:13 ይህ ምሕረት ነው። ዳዊት ልትቀበለው የሚገባህ ሞት ነበር፣ ነገር ግን እግዚአብሔር ማረው። በወንጌልም በምንዝር የተያዘችውን ሴት ታሪክ እንመልከት። ዮሐንስ 8 ሕጉ ትወገር ይላል፣ ነገር ግን ኢየሱስ ከእናንተ ኃጢአት የሌለበት እርሱ በመጀመሪያ ድንጋይ ይወረውርባት አለ። ሁሉም አንድ በአንድ ወጡ። ኢየሱስም እኔም አልፈርድብሽም አላት። ይህ ምሕረት ነው። አንድ አስፈላጊ ነጥብ ደግሞ ምሕረትን መቀበል ማለት ኃጢአትን መቀጠል ማለት አይደለም። ኢየሱስ ለሴቲቱ ሂጂ ከእንግዲህ ወዲህ ኃጢአት አትስሪ አላት። ምሕረት ወደ አዲስ ሕይወት ይመራናል። ጳውሎስ በሮሜ 6:1-2 እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአትን እንቀጥላለን? አይሆንም ብሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ ውስጥ የሥላሴ ትምህርት እጅግ ጠቃሚ ነው። በቅዳሴ ጸሎት ውስጥ ሁልጊዜ በአብ በወልድና በመንፈስ ቅዱስ ስም ተብሎ ይጀመራል። እያንዳንዱ ጸሎት የሚቀርበው ለሥላሴ ነው። እኛም ሁልጊዜ ሥላሴን እየጠራን ማረን ማለታችንን አናቋርጥ። ሥላሴ ትትረመም የሚለው ጸሎት የልቅሶና የምልጃ ጸሎት ነው። አንዳንድ ጊዜ በሕይወታችን ውስጥ ሁኔታዎች በጣም አስቸጋሪ ሲሆኑ ሥላሴ ማረኝ ከማለት በቀር ሌላ ቃል አንችልም። ነገር ግን ያ ጸሎታችን ወደ ሰማይ ይደርሳል። የኢየሱስ ክርስቶስ ደም ለእኛ ይማልዳል። መንፈስ ቅዱስም በማይነገር ልቅሶ ያማልድልናል። ሮሜ 8:26 በመጽሐፍ ቅዱስ ውስጥ በርካታ ሰዎች ማረኝ ብለው ጮኸዋል። ዕውሩ በርቲሜዎስ የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ ጮኸ። ማርቆስ ለ11:13 ጉዳይ ኢየሱስም ቆሞ ፈወሰው። የከነዓናዊቷ ሴት ጌታ ሆይ ማረኝ ብላ ጮኸች። ማቴዎስ 15:22 ኢየሱስም ልጇን ፈወሰላት። ቀራጩም አምላክ ሆይ እኔ ኃጢአተኛውን ማረኝ ብሎ ጸለየ። ሉቃስ 18:13 ጸሎቱም ተሰማ። እንግዲህ ውድ ቤተሰብ፣ ማንም ቢሆንህ ምንም ኃጢአትህ ቢበዛም ዛሬ ሥላሴ ማረኝ ብለህ ወደ እግዚአብሔር ጩህ። አብ ምሕረትን አዘጋጅቷል። ወልድ ምሕረትን አምጥቷል። መንፈስ ቅዱስም ምሕረትን ለመቀበል ልብህን ያዘጋጃል። የሥላሴ ምሕረት ዛሬም አለ። የተማርናቸውን እናጠቃልል። ሥላሴ ማለት አንድ አምላክ በሦስት አካላት ማለት ነው። ምሕረት ማለት ልንቀበለው የሚገባንን ቅጣት አለመቀጣት ነው። ሥላሴ በአንድነት ሆነው ምሕረትን ያደርጉልናል። ሥላሴ ትትረመም ማለት አብ፣ ወልድና መንፈስ ቅዱስ ማረን ማለት ነው።